ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የባዩ ሚዲያ ፋሚሊዎች ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። ስለመጣችሁ ከልብ ነው የማመሰግነው። ዛሬ እንግዲህ ቪዲዮ እንደዚህ ብዙ ቀን ሆኖኛል ቪዲዮ ከሰራው ማለት ነው። ዛሬ ግን ቪዲዮ ልሰራ መጥቻለሁ፣ ተገድቻለሁ ማለት ነው። በተለይ ስደት ላይ ያሉ እህቶቼ እንደው ምን እያሰቡ እንደሆነ አላውቅም። ከኔ ምክር ይጠብቃሉ ሳይሆን ሀሳቤን ትንሽ ማስተላለፍ ስለምፈልግ ነው። ምንድነው የዚህ ሀሳቤ? እንግዲህ ብዙ ጊዜ ዛሬ ብቻ አይደለም፣ ብዙ ጊዜ የስደት ላይ ያላችሁ አረብ ሀገር ያላችሁ እህቶች ልጅ ወልዳችሁ ትጥላላችሁ፣ ወልዳችሁ ለቤተሰብ ትልካላችሁ። ከላካችሁ በኋላስ እንዴት ነው የሚሆነው? አገር ቤት ወስዳችሁ ጥላችሁ ትጠፋላችሁ ወዘተ። ይሄን መልእክት ነው ማስተላለፍ ፈልገው። ለእውነት ከሆነ ቢቻል ስደት ላይ ነው የመጣ ነው። ላባችን ጠብ አድርገን ላባችን ጥርግ አድርገን ሰርተን ልንለወጥ፣ ቤተሰቦቻችን ልንለውጥ፣ እኛ ራሳችን ልንለውጥ ነው ስደት ላይ የመጣ ነው። ካልሆነ ደግሞ ማለት ምን ብዬ መናገር እንደምችል አላውቅም። እሺ ተስተት ፈጽሙ። ጓደኛም ይኖራችሁ፣ የፍቅር ጓደኛም ይኖራችሁ፣ ተደፈሯችሁም ምንም አላችሁም፣ መድኃኒት በአንድም በሌላም አይነት መንገድ መድኃኒት እንዴት መውሰድ ያቅታችኋል? ከወላዳችሁ በኋላስ መንገድ ሊወስዳችሁ የምትጥሉትስ? ይሄ የአንድ የሀበሻን ስደተኛ ስም በዛ አካባቢ እንደሌላው ሀገር ወይም እንደኛ ሀገር አይደለም። አረብ ሀገር ማለት በጣም ህጉ ለህጋቸው በጣም ታታሪ የሆኑ በጣም ጎበዞች እንደሆኑ ሁላችንም እናውቃለን። ለምንድን ነው ይሄንን መናገር የምፈልገው? እዛ አካባቢ ያለው ወንድ አረብም ይሁን ፓኪስታንም ይሁን ህንድም ይሁን ይመረመራል፣ ይወሰዳል፣ ይጉላላል፣ ከስራ ይጉላላል። ሴቶቹ ሳይቀሩ ወደ እስር ቤት ይሄዳሉ። ለምንድን ነው ይሄ? በእናንተ ምክንያት ይሄ ሁሉ ለስራ የመጣ ማህበረሰብ ለምን ይሰቃያል? ጓደኛ ይዛችሁ ከሆነ ከጓደኛችሁ ጋር መጀመሪያ ላይ አንሶላ ስትጋፈፉ፣ መጀመሪያ ላይ ሄዳችሁ የፍቅር ግንኙነት ስትጀምሩ ልጅ ሊመጣ ይችላል የሚለውን ነገር በጭንቅላታችሁ ማሰብ መቻል አለባችሁ። ምክንያቱም 18 ዓመት ያለፋችሁ ናችሁ። 18 ዓመት ያለፋችሁ ሴቶች ግንኙነት ስትፈጽሙ ከወንድ ጋር ሄዳችሁ ከአረብም ጋር ሆኑ ከሀበሻም ጋር ሆኑ ከፓኪስታንም ከማንኛውም ሰው ጋር ስትሄዱ ግንኙነት ስትፈጽሙ ማሰብ እንዴት ያቅታችኋል? እንዴት ያቅታችኋል ማሰብ? እንዴ ህፃን አይደላችሁም እኮ እናንተ። ብዙ መምከር፣ ብዙ መናገር፣ ብዙ ማድረግ የምትችሉ ሰዎች ልጅ 9 ወር ተሸክማችሁ አርግዛችሁ እንዴት ተሳስቻላችሁ? እንዴት ያስችላችኋል? ከማህፀናችሁ የወጣ ልጅ አውጥታችሁ መንገድ ላይ መጣል፣ የተለየ ቢሞትስ የህሊና ጸጸት አይሆንባችሁ? ሁልጊዜ የሆነ ነገር ስታስቡ፣ ልጅ ስታዩ ራሳችሁ ጤነኛ ይሆናል እንደ አንድ ባለ አእምሮ እንዴ? ወይም ደግሞ አትነካኩ እንዴ? በጣም አረብ ሀገር እኮ ምንም አይነት ነገር እኮ ትዝ እኮ አይልም። ምንም አይነት እኔ በግሌ ምንም አይነት ያለኝ ጓደኛ ካላችሁ ከጓደኛችሁ ጋራ ልታወሩ፣ ልትስቁ፣ ልትጫወቱ ወይም ደግሞ የምትሄዱበትን ጊዜ ሰዓት ልታስቡ ተሎ እንድታፈጥኑ ያደርጋችኋል እንጂ በስደት ላይ ሆናችሁ አብራችሁ ከተኛችሁ በኋላ እርግዝና እንደሚመጣ እንዴት አታውቁም? ደግሞ ነፍስ ከተዘራ በኋላ ከምታረጉት እሱ ገና ደም እንዳለስ ብታቋርጡት፣ ጽንሱን ብታቋርጡት አይሻልም? ሕፃን ልጅ ጠቅላችሁ በባንዲራ መጣል ምናምን በጣም የሚያሳፍር ነው። ለእኛ እኮ ስም እየሰጣችሁ ነው ያላችሁ። እኔ ጓደኛ ካለኝ ከጓደኛ ጋር ከተኛው ብችል ራሴን መቆጠብ አለብኝ። የመጣሁበት አላማ ስላለ ሰው ቤት የምንሰራ ልጆች እኮ አለን። ሰው ቤት የምንሰራ ልጆች እንደዚህ ተሸፋፍነን እንኳን የምንውለው ወንድ ነውር ስለሆነ የአረብ ሀገር ወንድ ማንኛውም ወንድ ሴት ልጅ ስለማያይ ነው አይደል እንደዚህ የምንሸፋፍነው። እና ታዲያ እናንተ ልክ እኛ እንደዚህ እየኖርን እናንተ ምን አስቸኮላችሁ? ምንድነው? ቢሆንም ደግሞ ብታደርጉም እሺ፣ አታድርጉ አይባልም። እሺ በቃ አደረጋችሁ፣ ተደፈራችሁ፣ ምንም አደረጋችሁም፣ ተደፍራችሁም ሆነ በፍላጎትም ሆነ በምንም ለገንዘብም ሆነ ለችግርም ሆነ ዝሮ ግን ልጅ መጣ፣ ፍሬ መጣ። እግዚአብሔር ይህን ፍሬ ወደ እናንተ ሲያመጣው ለእናንተ ፈተና ነው።
ከቻላችሁ ማሳደግ፣ ዋጋ ከፍላችሁ ጥሬ ቆርጥማችሁም ቢሆን ማሳደግ፣ ለማሳደግ የሚመጣባችሁን ፈተና ሁሉ መወጣት ነው እንጂ አሁን ሁሌ በአንድ ሀበሻ ምክንያት ስንት ሰራተኛ ወይም ስንት እዛ አካባቢ ያሉ ወንድ አረብን በሉት ማንኛውም በሉት ምርመራ ዲኤንኤ ከማን ነው? ከዛ በኋላ የሚለቋችሁ ይመስላችኋል? ከተገኘ ወንዱም ሆነ ሴቱ ሊገሏትም እኮ ይችላሉ፣ ሴቷን ማለት ነው። ለምን እንደዚህ ያደረገች? በተለይ ከአረብ ልጅ ወይም ከአረብ እንደዚህ አይነት አድርጋ ከሆነ ይገሏታል፣ አይለቋትም። የሀገራቸውን ዜጋ እንዲህ ስም እንዲጠፋ በጭራሽ ስለማይፈልጉ። ስለዚህ ለምንድን ነው እናንተ ልባም አትሆኑ? የመጣችሁበትን ስራ የመጣንበትን ስራ ማወቅ እንዴት ያቅተናል? እንዴት ማለም ማለት እንዴት አርቅን ማሰብ ያቅተናል? የመጣንበትን ስራ ለምንድን ነው መስራት ያቃተን? እንዴት ብዙ የአረብ ሀገር ሴቶች ይወቀሳሉ። በአንድ ሌባ ሁሉም ሰራተኛ ይወቀሳል። በአንድ ጎበዝ፣ በአንድ ክፉ ሰው ሁሉም ሴት ይሰደባል። ለምን? እኛ እኮ አንገታችን ደፍተን እየሰራን ያለን ነገ የተሻለ ነገር ሀገራችን ላይ ገብተን የተሻለ ህይወት የተሻለ ላይፍ ይኖረናል ብለን ነው። መንዘላዘል ጠልተን አይደለም፣ ወይም ደግሞ ህይወትን ጠልተን አይደለም። ይኸው ፊታችን ብልዝ እስከሚል በሙቀት በፀሐይ በካውያ ፊታችን እስከሚቃጠል የልጅነት ወዛችን ጠፍቶ ቆዳችን እስከሚያጀበጅብ ድረስ እየሰራን ያለን ለምንድን ነው? ነገ የተሻለ ነገር ይኖረናል እንጂ እንደማንኛውም ሰው ባለን ኑረን የተሻለ ኑሮ ሳንናፍቅ ባለን የዕለት ኑሯችን እየኖርን እንደማንኛውም ሰው መኖር እንችላለን። ስለዚህ ለምንድን ነው ይህን ያህል እንጃ እኔ ምን እንደምላችሁ አላውቅም። ስለዚህ ከአረብም የምትልከሰከሱ ሰዎች አረቡ ራሱ ቢደፍራችሁ ለህግ አሳልፋችሁ ስጡ። የአረብ ልጅ ቢደፍራችሁ ቢያንገራግራችሁ ለህግ አሳልፋችሁ ስጡ። ለምንድን ነው ታዲያ እናንተ እንዴ? ለምንድን ይህን ያህል ትጀጃላላችሁ? ለምንድን ነው ይህን ያህል የምትጀጃሉት? ምንድን ነው አላማችሁስ? ምንድን ነው የመጣንበትን አላማ ለምን እንረሳለን? ሁልጊዜ የሆነ ጥሩም ስራ ሲሰራ የአረብ ሀገር ሴት፣ መጥፎም ስራ ሲሰራ የአረብ ሀገር ሴት ተብሎ ለምንድን ነው የሚነሳ? ለምን ስማችን ይጠፋል? አይሰማችሁም ወይ እናንተ? አይገባችሁም ወይ? ለምን እንደሆነ አላውቅም። ስለዚህ ለምን ይሄንን ልታርቁና ልታስቡበት ይገባል። እንደ ህዝብ ነው እኔ እውነት በጣም የማንኛውም ይሁን በዚህ ሰዓት ላይ የአረብ ሀገር ሰራተኛ ተብሎ ፊሊጲንም ይሁን ምንም ይሁን እንዴ አግቦሽ ወለዱ። ከወለዳሽ በኋላ የመጣብሽን አትቀበይም እንዴ? ልጅ ጥለሽ እንደገና ሌላ ላይፍ ወይስ ቢሞት ኖር ይሄ ህፃን ልጅ በፀሐይ ተቃቅሎ ቢሞት ኖርስ ምንድን ነው የሚሰማሽ? አገር ቤት ሽንት ቤት ትከታላችሁ፣ እዚህ መንገድ ላይ ትጥላላችሁ። አርግዙሽ። ካረገዛችሁም ደግሞ ከተሳሳታችሁ ከሄዳችሁም ደግሞ መፍትሄ መፈለግ ያለባችሁ እናንተ እንጂ ማንም ሰው መጥቶ መፍትሄ ሊፈልግላችሁ አይችልም። ስለዚህ ለምንድን ነው የአረብ ሀገር ሴት እየተባለ በአንድ ምክንያት ሰራተኛ የሚወቀሰው? እውነት እኔ በጣም ነው የምናደደው። ምክንያቱም የመጣን ብዙዎቻችን ደማችን እየተፋን እየሰራ እንደሆነ እናውቃለን። ካውያ ቀን ሙሉ ውለን እቃ ጠባ ስንገባ እጃችን እንደ እሳት እየተንቸሰች እንደ ቆዳው እየተንከረፈፈ ይህን ሁሉ ችለን ነው እየሰራን ያለን። ለምንድን ነው ይሄ የማይገባችሁ? ለምንድን ነው ይሄ አንደርስታንድ ማድረግ ያቃታችሁ? ምን ሆናችሁ ነው? ደንዝዛችኋል። ለምን ደነዘዛችሁ? ምክንያታችሁስ ምንድን ነው? ስለዚህ ይሄ የግል አስተሳሰቤ ነው። ሁላችሁም ግን ይህን ቪዲዮ ላይክ እና ሸር አድርጉት። ምክንያቱም በተለይ አዲስ የምትመጡ ልጆች፣ አዲስ እየመጣችሁ ያላችሁ ልጆች ከዛ የሚነገራችሁን ቁጭ ብላችሁ ነው የምትሰሩ። ቁጭ ብላችሁ ነው በቃ ምንም ስራ የለም ምንም የምትባሉትን አምናችሁ እየመጣችሁ እዚህ አትሰቃዩ። እውነቴን ነው፣ አትሰቃዩ። ዋጋ አትክፈሉ። 200 እና 300 ሺህ ካላችሁ 300 እና 200 ሺህ ከፍላችሁ እዚህ ስራ አጣችሁ በደላላ ቤት 1 አመት 2 አመት ጭንቀት የአእምሮ ጭንቀት ደርሶባችሁ የምትሄዱ ብዙዎች እንዳላችሁ እናውቃለን። አንዳንዴ ተናግረን ስለማሰሙን ቅናት ስለሚመስላችሁ መጣችሁ እስከምታዩ ድረስ፣ ምክንያቱም እኛ ያለፍንበት ጎዳና ስለሆነ ይሄ ሲሆን እናንተ ደግሞ ማረቃችሁ ማሰብ መቻል አለባችሁ ማለት ፈልጋለሁኝ። አበዛውባችሁ። የቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። እውነት ልብ ግዙ። የአረብ ሀገር ሴቶች እህቶቻችን ልብ ግዙ፣ አስተዋይ ሁኑ ማለት ፈልጋለሁ። ባይ